በዛሬው ዕለት አስደንጋጭ ጥቃት ከወደ ለንደን ተሰምቷል። ጥቃቱም ለንደንን ያሸበረው ጥቃት በሚል በሚዲያዎች እየተዘዋወረ ይገኛል። በእንግሊዝ ሀገር በለንደን ባቡር ውስጥ በተቃጣ የስለት ጥቃት 10 ሰዎች ክፉኛ ጉዳት ደርሶባቸዋል። ጉዳት የደረሰባቸው ዜጎች ሕይወትን ለማትረፍም እጅግ አስቸጋሪ ቢሆንም ሕክምና እየተደረገላቸው መሆኑን ተገልጿል። ባቡሩም ከዶንካስተር ወደ ለንደን ኪንግ ክሮስ ሲጓዝ የነበረ ሲሆን ካምብሪጅ ላይም ያለ ወትሮው ቆሟል ሲል ቢቢሲም አስነብቧል። 10 ሰዎች ጉዳት የደረሰባቸው ሲሆን 9ኙ አስከፊ ሁኔታ ላይ ይገኛሉ ሲሉ መረጃዎች። ባቡሩ ያለ እቅዱና ያለ ሰዓቱ መቆሙን ተከትሎ 2 ሰዎች በቁጥጥር ስር መዋላቸው ተነግሯል። የብሪታንያ የትራንስፖርት ፖሊስ እንዳስታወቀው የምርመራ ሂደቱን ለማገዝ ጸረ ሽብር ኃይሎችን አሰማርቻለሁ ሲልም ተናግሯል። ጠቅላይ ሚኒስትር ኬር ስታርመር ጥቃቱ አደገኛ ክስተት መሆኑን አስታውቀው ህዝቡ የአካባቢው የጸጥታ ኃይሎችን ምክርና ማሳሰቢያ እንዲከተልም አስገንዝበዋል። የዛሬው የባቡር ትራንስፖርት በለንደን ተስተጓጉሎ እንደሚውልም ተወስቷል። የስለት ጥቃቱም ለእንግሊዝ መንግስት ከባድ የቤት ስራ የሰጠ መሆኑም ተዘግቧል። ፖሊስ የምርመራ ሂደቱን የቀጠለ ሲሆን አደጋው ከመድረሱ በፊት አንድ ተጓዥ ስለት የያዘ ሰው ገብቷል ሲል ሲጮህ እንደነበረም ተገልጿል።